አንቶን ቫንኮ ቶኒ ስታርክ እሱ የብረቱ ሰው መሆኑን ሲገልጽ በዜና ያያል። አንቶን ቶኒ ስታርክ ድርጅት የቀድሞ ሰራተኛ ሲሆን ቶኒና አባቱን ሃዋርድን የሱ የሆነ ነገር እንደወሰዱበት ስለሚያምን ይወቅሳቸዋል። ከሞቱ በፊትም ልጁን ኢቫንን ይቅርታ ጠየቀው። በዚህም ያዘነው ኢቫን የአባቱን የምርምር ማስታወሻዎች አውጥቶ ቶኒ ለልብ ምቱ ስነ ስርዓት እንደ ድጋፍ መሳሪያና ለብረት ልብሱ ደግሞ እንደ ኃይል ምንጭነት የሚጠቀምበትን አርክ ሪያክተር የሚባለውን መሳሪያ ተመሳሳዩን መስራት ጀመረ። አንቶን ቫንኮ በስታርክ ድርጅት ላይ ያለ አርክ ሪያክተርን ከቶኒ አባት ሃዋርድ ጋር በጋራ ነበር የሰራው። ኢቫን አርክ ሪያክተሩን እየሰራ በዛው የመገናኛ ብዙሃን ላይ ቶኒ መከታተል ይጀምራል። በስተመጨረሻ ግን ትንሿን አርክ ሪያክተር በተሳካ ሁኔታ ይፈጥራል። በዚህን ጊዜ ቶኒ የህይወቱ ምርጡን ጊዜ ሰዎችን እያስደነቀና ፕሮግራሞችን እያስተናገደ ያሳለፈ ነበር። ማንነቱ የብረቱ ሰው መሆኑን ከገለጸ በኋላና ከስፍራው ሲወጣ ከምክር ቤት ኮሚቴ ደብዳቤ ደረሰው። እናም ነገ ጠዋት ሊያነጋግሩት ይፈልጋሉ። ቶኒ ከኮሚቴው በተላከው ደብዳቤ መሰረት በማግስቱ ጠዋት ዋሽንግተን ዲሲ ደረሰ። እዚያም የአሜሪካ መንግስት ቶኒ የሰራውን የብርድ ልብስና እንደ ልዩ የተራቀቀ ጦር መሳሪያ ስለሚቆጥሩት ለህዝብ ደህንነት ሲባል ለመንግስት ለመስጠት እንዳለበት ይከራከሩታል። ቶኒም የብረት ልብሱ የጦር መሳሪያ እንደሌለና አርክ ሪያክተሩም የሰውነቴ አንድ አካል ነው ሲል ይከራከራል። የምክር ቤቱ ሰብሳቢ ስትሪምም ለምክር ቤቱ ስለ ቶኒ የብርድ ልብስ ሪፖርቱን ለህዝብ እንዲያከፋፍል ጄምስ ሮድስን ጠሩት። እሱም በአሜሪካ መንግስት ውስጥ የአየር ኃይል መቶ አለቃና የቶኒ ውድ ጓደኛ ነው። ለምስክርነት ሲጠራም ቶኒ አይቶ ገረመው። ሰብሳቢውም ጄምስ ሮድስ በቶኒ ላይ ያቀረበውን የሪፖርት ዘገባን በማሳባትና ልብሱ ለህዝብ ስጋት ነው በማለት ቶኒን በመወንጀል ይጠቀሙበታል። ከቶኒ ጋር የሚመሳሰል የብረት ልብስም ሌሎች ሊሰሩ የፈጠሩትን ስጋት ላይ የሚያሳዩ ፎቶዎች እንዲታይ ትዕዛዝ ሰጡ። ቶኒ ግን የተጠቀሱትን የሱን ልብሶች ለመኮረጅ የተደረገው ሙከራ ሁሉ እንደተሳካና አልፎ ተርፎም ጀስቲን ሃመር የተባለውን የአሜሪካ መከላከያ ስርዓት ተቋራጭ በጥብቅ መንግስት ስር የሱን ልብስ ደግሞ እየሰሩት መሆኑን ያጋልጣል። ይህም ለቶኒ ግልጽ ድል ነውና ሰብሳቢው ቶኒ ከምክር ቤቱ ሊወጣ ሲል የስድብ ቃላትን ተናገሩ። ኢቫን ይሁን ሁሉ ሲፈጸም በዜና ላይ እየተመለከተ ነበር እና በአርክ ሪያክተር የተደገፈ የኤሌክትሪክ ጅራፍ መሳሪያውን አጠናቀቀ። ቶኒም ክፍል ውስጥ ሆኖ በደም ውስጥ ያለው መርዛማነት ሲከታተል በአርክ ሪያክተር ውስጥ ያለው ፓላዲየም የተባለው ንጥረ ነገር ቀስ በቀስ በሰውነቱ መርዛማ እየሆነበት እንደመጣ ስላወቀ ችግሩን ለማስተካከል ከምጥቁ ኮምፒውተሩ ጃርቫስ ጋር መፍትሄ ለማድረግ ሞከሩ። የቶኒ ብረት ልብሱን ሁልጊዜ መጠቀም ነበር ሁኔታውን እያፋጠነው ያለው። በአርክ ሪያክተር ውስጥ ያለው ፓላዲየም የቶኒ ብረት ልብሱ ብዙ ጊዜ በተጠቀመ ቁጥር ያለቀ ነው እና ምሱ ሊተካ የሚችል ንጥረ ነገር ስላላገኘ ማለቁ ነው። ረዳቱ ፒፐር ፖትስም ወደ ቦታ ደረሰችና በቅርብ ጊዜ እያሳየ ያለው ግዴለሽነት ተናደደችበት። በእርግጥ እሷ ለኩባንያው ትጨነቃለች። ቶኒ ግን በድንገት የሱ ድርጅት አዲሷ ሊቀመንበርና ዋና ስራ አስፈጻሚ አድርጎ ሊሾማ ተወሰነ። እሷም በውሳኔ ተገርማ ለረጅም ጊዜ መናገር አልቻለችም ነበር፣ ግን በጣም ተደሰተች እና ከቶኒ ጋር ለማክበር ወሰነች። ፒተር ፖትስ አዲሷ ዋና ስራ አስፈጻሚ ስትሆን ፖኒ ናቱቻና ሮሽማን አዲሱ ረዳቱ አድርጎ ቀጥሮ በስራ ትጋቷ ብቻ ሳይሆን በድብድብና መዋጋት ችሎታ ተገርመዋል። ቶኒ ፒፐርና አዲሱ ረዳቱም ናታሻም ወደ ሞናኮ ሄደው በሞናኮ አንድ ታሪካዊ ዝግጅት በመታደም ከንግድ ባልደረቦቻቸውና አጋሮቻቸውና ሌሎች አስፈላጊ ሰዎች ጋር ተገናኙ። ቶኒም የደሙን ሁኔታ በድብቅ ይፈትሽና የመርዛማነቱን ደረጃ ቀድሞውንም 53% ሆኖ አየ። በዚህ መርዛማነት ፍጥነት የህይወቱ ፍጻሜ ሩቅ አይደለምና ይህን ግምት ውስጥ አስገብቶ ለዝግጅቱ ማጀባ በተዘጋጀ መኪና ውድድር ለመወዳደር ብሎም ለዝግጅቱ አዲስ ተወካይ ለመሾም ወሰነ። በቀሪው እድሜውም ብዙ ለመደሰት ይፈልጋል። ውድድሩ የሚካሄድበት ጊዜ ኢቫን ከሩሲያ ተነስቶ ራሱን የውድድር ረዳት ሰራተኛ አስመስሎ መጥቷል። ቶኒ ስታርክም በውድድሩ ላይ መሆኑን ስላላወቀ ኢቫን የውድድሩን አስፋልት አቋርጦ ወደ ውድድር መንገድ ገባ። የኤሌክትሪክ ጅራፍ መሳሪያውን አውጥቶ ወደሱ እየፈጠነ ያለው መኪና በግርፋት ሲመታው መኪናው ለሁለት ተገምሶ ከመንገድ ላይ ወጣ። ፒፐር ይህንን ሁሉ በዋናው መስሪያ ህንጻ ላይ ባለው የቴሌቪዥን ስክሪን ላይ ትመለከታለች። እሷና ሌላው የስታርክ ሰራተኛ ሃፒም የቶኒን የብርድ ልብስ ይዘው ግራ በመጋባት ቶኒን ለማግኘት ተገዱ። ኢቫንም የቶኒ መኪና መምታት ቻለና ገለበጠው። በዚህም ቶኒ በፍጥነት ምላሽ መስጠት አልቻለም። ይህ አደጋ ግጭቶችን አስከትሏልና ታዳሚ ብሎም ሰራተኞቹ ተዋክበዋል። እናም ኢቫን መኪናውን የበለጠ ከመቆራረጡ በፊት ቶኒ ከተሰበረው መኪና ወርዷል። ቶኒም ከኋላ መጥቶ በመኪናው ስባሪ መታው። ነገር ግን ኢቫንን በፍጥነት አጋግሞ ሊገርፉ መሞከር ጀመረ። ቶኒም ያለማቋረጥ ኤሌክትሪክ ጅራፉን ምት ብዙ ጊዜ አምልጦ በተበላሸ መኪና ውስጥ ገባ። እናም ኢቫን በመጨረሻ መጥቶ ጅራፉን ከመኪናው ጋር ማገናኘቱ ከፍተኛ ፍንዳታ ፈጠረ። ቶኒ ግን ቶሎ አመለጠው። ፒፐርና ሃፒ በመኪና ውስጥ መጥተው ከኢቫን ጋር ተጋጩ። ፒፐርም በቶኒ ተናዳ ቶሎ መኪና ውስጥ እንዲገባና ከዚህ እንዲወጣ አዘዘችው። ነገር ግን ኢቫን አሁንም በህይወት ውስጥ እያሉ መኪናቸው መቆራረጥ ጀመረ። ቶኒም ሻንጣውን ተቀብሎ የብረት ልብሱን ለበሰና ከኢቫን ጋር ተጣላ። የኢቫን መሳሪያ ምንም ያህል ጉዳት እንዳልደረሰበት ብሎም የሰራው ቴክኖሎጂ ከማንም በላይ እንደሆነ አይቶ አስገርሞታል። በጸቡ ኢቫን የበላይነቱን ለመያዝ ቢችልም እሱም ሳይቆይ ቶኒ በረዳትበትና ጅራፉን የሚያንቀሳቅሰውን አርክ ሪያክተርን አስወገደው። ኢቫንም አርክ ሪያክተሩን እንዴት እንዳገኘው ግራ ተጋባ። ፖሊሶችም ደርሰው ኢቫንን ወሰዱት። ጀስትን ግን ይህን ሁሉ በቴሌቪዥን ከዋናው ህንጻ ውስጥ ሆኖ ታይቷል። እናም ወዲያውኑ ኢቫን በፈጠረው የቴክኖሎጂ መሳሪያ ፍላጎት አደረበት። ቶኒ ከባለስልጣናቱ ጋር በመነጋገር ኢቫንን ለማነጋገር እድል አገኘና ስለተፈጠረው መሳሪያና ለምን በዚህ መንገድ መጠቀም እንዳሰበ ጠየቀው። ኢቫንም እሱ ከሌሎች ሰዎች ህይወት ጋር የሚያበላሹ ተንኮለኛ ሰዎች የመጣ ነው ሲል ካሰሰው።
ፓላዲየሙ ቶኒን ቀስ በቀስ እየመረዘው እንደሆነም እንደሚያቅነገረው ቶኒና ፔፐር ወደ አሜሪካ ሲመለሱ ግን ጀስቲን ኢቫንና ከእስር ቤት አስወጣው። በሞናኮ በቶኒ ላይ በተደረገው ነገር የተደነቀ ብሎም በቴክኖሎጂ አብሮት እንዲሰራ ጥሪ ያቀረበለት። ኢቫንም ለመተባበር ወሰነና ሁለቱም ስምምነት ላይ ደረሱ። ቶኒ አንቶን ቫንኮን የሶቪየት የፊዚክስ ሊቅ መሆኑና አሜሪካን ሲከዳ ከሀገር እንደተባረረ ከታሪኩ አወቀ። ሮድስን መጣና የቶኒን የብረት ልብስ እንዳይቀማ ከብሔራዊ ደህንነት ጥበቃ ጋር እንዴት ትግል ሲያደርግ እንደነበረ ተበሳጭቶ ተናገረ። ቶኒ ሲመለከት ግን እንዴት ወዲያውኑ ጠፋና በጭንቀት ተተካ። ሳምንቱን በሙሉ ሲመለከት ቶኒ ፓላዲየምን በአርክ ሪያክተር ውስጥ ለመካተት እንዲረዳው ጠየቀ። ሮድስ እየከፋ ያለ አንድ ችግር እንዳለ ወዲያውኑ ያውቃል። ጊዜው እያለፈ መሆኑን በመቀበሉም ምናልባት የመጨረሻ የልደት ድግሱን ያዘጋጃል። ፔፐርና ሮድስም እየተባባሰ የመጣውን የቶኒ መጥፎ ባህሪ ለመቆጣጠር ሞክረዋል። በብስጭትና በአልኮል መጨናነቅ ግን ባህሪው እየባሰ ሄደ እና ሮድስ ከቶኒ የብረት ልብስ ስብስብ ሌላ የብረት ልብስ ወስዶ ቶኒን ለማስቆም ሄደ። ሳውን ሁሉንም አባሮ ቶኒን ሊይዘው ሲል ቶኒ ግን አሁንም መሄዱን ይቀጥልና ሁለቱም የብረት ልብስ ለበሱ ሰዎች ጋር ተጣሉ። ጠባቸው ግን እርስ በርሳቸው ሲታኮሱ በፍናታና አቻ ውጤት አብቅቷል። ሮድስ ቶኒ ተረጋጋ እንዳልሆነ ስለተገነዘበ የሀገሪቱን ደህንነት ለመጠበቅ ሲል ትቶት ከነበረት ልብሱ ካሊፎርኒያ ወዳለው የአየር ኃይል ተጓዘ። ኒክ ፉሪ የተባለው ሺልድም ተቋም ዳይሬክተርን በሚቀጥለው ከቶኒ ጋር ተገናኘ። ቶኒ አዲሱ ረዳቱ የሺልድ ተቋም አባል መሆኗን በማወቁ በጣም ተገረመና ትክክለኛ ስሟም ናታሻ ሮማኖቭ ነው። ኒክ ቶኒ ስለነሱ ችግር እንደሆነ ለመጣት ነገረ። ቶኒም እሱን በህይወት የሚያቆየው ቀስ በቀስ የሚገለው ፓላዲየም በምትክ ለማግኘትና ሁሉንም ነገር ሲያደርግ መቆየቱን ያረጋግጣል። ኒክ የቶኒ አባቱ መጀመሪያ ላይ አርክ ሪያክተርን ለትልቅ ነገር ለመጠቀም እንዳቀደ ነገረው። አንቶን ቫንኮም አርክ ሪያክተርን በመፍጠር ረገድ ከእርሱ ጋር እንደሰራ ነገር ግን ስግብግብ መሆኑ ሲጀምር ሃዋርድ ስታርክ እንዳስወገደው ማከለለት። ኒክ አባቱ ከሺልድ ተቋም መስራች አባላት አንዱ እንደነበረ በመጨረሻ ይገልጻል። ጀስቲን ወደ አየር ኃይሉ መንደር ሄዱ ከሮድስ ጋር ተገናኘና የተበታተነ የብረት ልብስ ጠረጴዛው ላይ ሲደስ አለው። እጁን ልብሱ ላይ ከማሳረፉ በፊት ግን ሮድስ በፍጥነት ወደ ድርድር ይገባል። ጀስቲንም አዲስ የፈጠራ ስራውን ለነሱ ማቅረብ ጀመረ እና ሮድስ የፈጠራ ስራውን ለአሜሪካ ወታደራዊ አገልግሎት ይወስደዋል። ቶኒ አባትየውን ሳጥን መፈተሽ ጀመረና የአርክ ሪያክተርን ንድፍ አየ። ቅጂዎችና ማስታወሻዎችን የሚያይና ከተቀረጹት ቅጂዎች አንዱ ቶኒ ዓለም ውስጥ የመለወጥ ችሎታ እንዳለውና እንደሚወደው አባቱ ሲነግረው ነበር የሚያሳየው። ቶኒም ወደ ድርጅቱ ዋና መስሪያ ቤት ደውሎ ፔፐርን ማነጋገር ቢሞክርም ባደረገው ነገር ሁሉ ተበሳጭታለች። እናም ቶኒ እንደ አውሮፓውያን አቆጣጠር በ1974 አባቱ ያዘጋጀውን የፈጠራ ስራ ስብስቦች ማሳያ ለመመርመር አምጥቶ መበታተን ጀመረ። ውስጥም አባቱ ደብቆት ያቆየውን ፓላዲየምን ለመተካት ሊጠቀምበት የሚችል አዲስ ንጥረ ነገር አገኘ። ቶኒም ወዲያውኑ ወደ ስራ ገባና ከ20 ዓመት በፊት አባቱ ያገኘውን አዲስ ንጥረ ነገር ለማዘጋጀት የሚረዳውን ቁሳቁስ ለመስራት ወደ ቤቱ ላይ ጥገና አደረገ። ማሽኑን ለመስራትም አዲሱ ንጥረ ነገር በተሳካ ሁኔታ ፈጠረ። በመጨረሻም የተወሰኑ የማጣራት ፈተናዎችን አዲሱን አርክ ሪያክተሩን ፈተነ። በዚህን ጊዜ ጀስቲን የኢቫን ስራ አሰራር ለእርሱ በጣም አዝጋሚ ሆነበት። ነገር ግን የሚያውቀው ነገር ስለሌለ ኢቫን ጀስቲን በሚያቀርብለት ቁሳቁስ በመጠቀም አዲስ መሳሪያ ለራሱን ለመፍጠር እየሰራ መሆኑን ነበር። ጀስቲንም ኢቫን በብስጭት ያወራና በፍጥነት ካላባረረው የእርሱን ህይወት እንደሚያቆምለት አስፈራራው። ኢቫን ጀስቲን ከሄደ በኋላ የደህንነት ጥበቃውን ደበደበና ቶኒ ጋር ደውሎ በሞናኮ ባለስልጣናት እጅ በነበረበት ጊዜ ስለነበራቸው ቆይታ ፌዘበት። ቶኒም ወዲያውኑ ለጃፍራስ የኢቫንን መገኛ ቦታ እንዲከታተል አዘዘው። ኢቫን እነሱ በቤተሰቡ ላይ ያደረጉትን ነገር እንደሚበቀል ዛተ። ጥሪው ከማውጣቱ በፊትም ቶኒ ያለምንም ማመንታት ሙከራዎችን ከማካሄዱ በፊት ኑኮርን ወደ ደረቱ ከማስገባቱ በፊት ደረቱ ላይ ያስቀምጠዋል። በዚያው ምሽትም የጀስቲን ዝግጅት የተካሄደ ነው። እናም ጀስቲን ዋናው መድረክ ወስዶ ፈጠራዎችን አስተዋወቀ። ኢቫን የፈጠራቸው ሮቦቶች እንደ ብረቱ ሰው ልብስ ልዩ የሆነውና ለተኩስ ጦርነት የተነደፉ ናቸው። ነገር ግን ኢቫን እነዚህን ሮቦቶች ተደብቆ መቆጣጠር ይችል ነበር። ጀስቲንም ሮድስ እንደ አየር ኃይል አባልነቱ ሮቦቶች እንደሚቆጣጠር ገለጸ። ሮድስ ከቶኒ በወሰደው ግን የተሻለ በዘመነው የብረት ልብስ ነበር ወደ መድረኩ የወጣው። ቶኒ መድረኩ ላይ ደረሰና ጀስቲን ከኢቫን ጋር ሲሰራ እንደነበረ ለሮድስ ይነግረዋል። ኢቫንም ከፍተኛ ጥፋት እንደሚያደርስ ተገነዘበ እና በዚህ ያሉ ሰዎች ሁሉ በሙሉ አደጋ ውስጥ ናቸው። በመጀመሪያ ሮድስ ግራ ተጋባ። ነገር ግን በዚያው ጊዜ ኢቫን የሮድስን ብረት ልብስ ጨምሮ ሁሉንም ሮቦቶች ተቆጣጠረና ሁሉም በቶኒ ጋር መተኮስ ጀመሩ። ሮቦቶቹ ከሰዎቹ እንዲርቁ ለማድረግም ቶኒ ከፍ ብሎ በረረ። ሮድስም መረጃ በመንገድ ሊረዳው ይሞክራል። በበርካታ ሮቦቶች መሬት ላይ ቀርተው መንገዳቸው ላይ ያለውን ሁሉ ማጥቃት ጀመሩ። ናታሊም ጀስቲንን ያገኘችውና ስለ ኢቫንና ስላለበት ሁኔታ ለማወቅ ጠየቀችውና አወቀች። ፔፐርም ለፖሊስ ደውላ ስለ ቀውሱ ነገረች። ናታሊና ሃፒ ወደ ሀመር ኢንዱስትሪ ኢቫንን ለመያዝ ሄዱ። ሮቦቶቹም ከዋናው ህንጻ ደረጃ ላይ ሆነው ህዝቡን የበለጠ ትርምስ ውስጥ ከተቱት። ኢቫን ሮቦቶቹን የሮኬት ጥቃታቸውን በቶኒ ላይ እንዲሰነዘሩ ያደርጋል። ግን ይልቁንስ የራሱንና የሌሎች ሮቦቶችን በመምታት ይጥላል። ቶኒ በማምለጥና በማጥቃት ጥቂት ተጨማሪ ሮቦቶችን አንድ በአንድ መጣል ችሏል። ይህ በእንዲህ እንዳለ ናታሊና ሃፒ የሀመር ኢንዱስትሪ ደረሱና የደህንነት አባላትን አጠቁ። ኢቫን ግን ይህንን በካሜራዎች አይቷልና የቀሩት ሰው አልባ ሮቦቶች ለማሰራራት ወሰነ። ቶኒ እየበረረ
ሮቦቶቹ እሱን ሲከተሉ እንዲጋጩና እንዲፈነዱ አድርጓቸዋል። ናታሊም የሮድስን ብረት ልብስ እንደገና አስተካክላለት እንደገና የብረት ልብሱን መቆጣጠር ችሏል። ናታሊ ብዙ ሮቦቶች ሰው እንደሱ እንደመጡ መሆኑን ለቶኒ ያሳወቀችው። እናም ከ12 በላይ ሮቦቶች ብቅ አሉና ወዲያውኑ ከቶኒና ከሮድስ ጋር ተኩስ መለዋወጥ ጀመሩ። ቶኒ ግን ሁሉንም በጨረር መሳሪያቸው ፈጃቸው። ጀስቲንም በባለስልጣናት ተይዟል። እናም ናታሊ ሌላ ሮቦት መሰል ነገር ወደ እርሱ እየመጣ መሆኑ ድጋሚ ለቶኒ ነገረችው። ነገር ግን በዚህ ጊዜ የመጣው ሮቦት ሳይሆን የብረት ልብስ የለበሰው ኢቫን ነበር። እርሱም አዲስ በተሻሻለ ኤሌክትሪክ ጅራፉ ቶኒና ሮድስ ላይ በተመሳሳይ ጊዜ እርምጃ ይወስዳል። ልክ እንደ ቶኒ ብረት ልብስም የሱ ትጥቅ የማይበሳ ሆነና ሁለቱም እሱን ለማሸነፍ ተቸገሩ። በመጨረሻ ግን ሁለቱም እኩል ተኩሰውበት በፍንዳታ ረዱት። ሁሉም ነገር ከተረጋጋ በኋላም ኒክ ፉሪ ቶኒን ኤቨርጀንት ስለሚባለው የኃይለኞች ቡድን ስብስብ አማካሪ አድርጎ ይቀጥረዋል። አንድ የሺልድ ድርጅት አባልም እንደምንነቱ ያልታወቀ መዶሻን ከሩቅ በረሃ ላይ ሲያይ ፊልሙ ያበቃል። ያያችሁት ፊልም እንደተመቻችሁ ምንም አልጠራጠርም። እንደዚህ አይነት ቆንጆ ፊልሞችን ለማግኘት ከስር ካስቀመጥኩላችሁ ከሁለቱ አንዳቸው መርጣችሁ ተጋበዙልኝ። መልካም ቆይታ።